በቀን 3 ጊዜ የሚበላ ሰው እንስሳ ነው። አለመጾም ከሰውነት ነው የሚያወጣው። አለመጾም እንስሳ ነው የሚያደርግ። አሁን ሰሞኑን ሰይጣን መግቢያ ነው የሚያጣው፣ መግቢያ መድረሻ። ለምን ሰው ሁሉ ይጾማላ፣ ከሚጾመው ሰው አፍ እሳት ይተፋበታል ይላል፣ አይኑን ይወጋዋል። ስለዚህ ጾም ሲመጣ ሰይጣን መድረሻ ያጣ። ሰው ዝም ብሎ እየበላ ቁጭ የሚል ከሆነ ማሰብ አይችልም። የደም ዝውውር የሞቀ ነው። እንደዚያ ባለ ቁጥር ደግሞ ዝሙት ይሰለጥንበታል። የሚያስበው ምኞቱን ብቻ። ለምንድን ነው ጾም የምንጾመው ነው? ስለዚህ ጌታ በልቶልናል አንበላም ለምን አይ? ጌታ እንቅልፍ ተኝቷል አልተኛም? ተኝቷል አይደል? እዚያ ጀልባ ውስጥ ተኝቶ አልነበረ? ተኝቷል። ስለዚህ ጌታ ተኝቶልናል ብለው ለምን አይተውት? ምግቧን ብቻ ነው እንደ መርጠው ጌታ በልቶልኛል ጾሞልኛል የሚቆጥር ማሽን እዚህ ቢገጠም ከሌሊት ከተፈሲ ማርያም አንስቶ ቅዳሴ ተቀድሶ እስኪወጣ የክርስቶስ ስም ስንቴ እንደሚጠራ ቢቆጠር እኛን የሚበልጠን። ትጠራዋለች ክርስቶስ ስሙን፣ ታቦቷ ላይ ጽፋ ትሰግድለታለች። ይህ ብቻ ግን አልበቃት። በእግርም በግብርም ነው የምትከተለው ክርስቶስን። ክርስቶስ ጾሟል፣ ትጾማለች፣ ጸልየዋል፣ ትጸልያለች። በረሃ ላይ ወጥቶ ብቻውን ሲጸልይ ነበረ። በረሃ ላይ ያሉ መናኞች አሏት ቤት። ጾም ሰውነት ነው። ሰው መሆን ከፈለጋችሁ ጾሙ። አውሬ መሆን ከፈለግ ብላ አይረሳ። እንስሳ መሆን ከፈለግ እንዴ እባብ እንኳን እኮ ይጾማል። በቀን 3 ጊዜ የሚበላ ሰው እንስሳ ነው። በቀን 2 ጊዜ የሚበላ ሰው ሰው ነው። በቀን 1 ጊዜ የሚበላ ሰው ደግሞ መልአክ ነው ይላል። በአብይ ጾም ያልበረታ መቼም አትበረታ። እስቲ በዚህ ጾም የትኛውን ችግር ልትፈቱ አሰባችሁ? የትኛውን ቁስል ልትሽሩ አሰባችሁ? የትኛውን ሱስ ልትላቀቁ አሰባችሁ? ጾም በምክንያት ነው የሚጾመው። አንተ ክርስቲያን አይደለ? ቤተ ክርስቲያን ሁሌ ትሳለም የለ፣ ትጸልይ የለ፣ ታስቀድስ የለ፣ ትቆርብ የለ። ለምን ይርባሃል? እስቲ የእግዚአብሔር ልጅ ከሆንክ ለምን ትቸገራለህ? ይሄ የሰይጣን አስተሳሰብ። እስከ 9 እንጾማለን። ስጋ እንበላም፣ የሰው ስጋ ግን እንበላም። ሰው ግን እናማለን። ሐሜት አያርግብኝ እንጂ ብለን እናማለን። እኔ ለማማት ብዬ አይደለም ብለን እናማለን። እስቲ በዚህ ጾም የትኛውን ችግር ልትፈቱ አሰባችሁ?